በዛሬው ልዩ ዝግጅታችን በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ውስጥ እውነተኛ አስተምህሮ የመሰሉ ነገር ግን ትውፊታዊ ወይም ህዝባዊ ልማድ ስለሆኑ ነገሮች በጥልቀት እንመረምራለን። ብዙ ጊዜ የቆረበ ሰው ብቻውን መሄድ አይችልም፣ የቆረበ ሰው ሰላምታ መለዋወጥ የለበትም፣ ወይም የቆረበ ሰው ከተመገበ በኋላ ማስተረፍ የለበትም የሚባሉ አባባሎችን እንሰማለን። እነዚህ ነገሮች ከየት መጡ? እውነት የቤተ ክርስቲያኗ ቀኖናና ስርዓት ናቸው ወይስ በሂደት የመጡ ልማዶች? ዛሬ የአንዳንዳቸውን ነጥቦች ከመጽሐፍ ቅዱስና ከቤተ ክርስቲያን ስርዓት አንጻር በሰፊው እንፈትሻቸዋለን። የመጀመሪያው ጥያቄ የቆረበ ሰው ብቻውን መሄድ አይችልም የሚል ሲሆን አንደኛውና በህብረተሰቡ ዘንድ በስፋት የሚነገረው ነው። የቆረበ ሰው ብቻውን መሄድ አይችልም፣ የግድ አጅቦ የሚወስደው ሰው ያስፈልገዋል የሚለው ነው። በመሰረቱ በቤተ ክርስቲያን አስተምህሮና ቀኖና ውስጥ የቆረበ ሰው ብቻውን አይሄድም የሚል ደንብ የለም። ይህ አባባል እንዴት ሊመጣ ቻለ? በጥንት ጊዜ ሰዎች ከቤተ ክርስቲያን ሲመለሱ በመንገድ ላይ ከሚደርስ አደጋ፣ ድንገተኛ ድካም ወይም ከማይገቡ ፈተናዎች ለመጠበቅ ሲባል የተደረገ መልካም ባህል ነበር። ነገር ግን ይህንን እንደ ሃይማኖት ሕግ አድርጎ መውሰድ ስህተት ነው። እስቲ በጥበብ ሆነን እናስበው። ቅዱስ ቁርባን የተቀበለ ሰው በውስጡ የክርስቶስን ቅዱስ ሥጋና ክቡር ደም ይዟል። ይህ ማለት የጌታችን የኢየሱስ ክርስቶስ አምላካዊ ሕልውና በውስጡ አድሯል ማለት ነው። ታዲያ የክርስቶስን ሥጋና ደም የተቀበለ ሰው ያንኑ ቅዱስ ቁርባን ያልተቀበለ ሌላ ሰው እንዴት ሊጠብቀው ይችላል? ከምንም በላይ ጠባቂያችን እግዚአብሔርና ቅዱሳን መላእክት ናቸው። ስለዚህ የቆረበ ሰው በጸሎትና በጥንቃቄ ብቻውን መሄድ ይችላል። ዋናው ቁም ነገር የተቀበሉትን ታላቅ ጸጋ የሚያስጠብቅ መንፈሳዊ ጥንቃቄ ማድረግ እንጂ አጃቢ መፈለግ አይደለም። በሁለተኛ ደረጃ የሚነሳው ጥያቄ ደግሞ የቆረበ ሰው ሰላምታ መለዋወጥ የለበትም የሚለው ሲሆን ይህ ሁለተኛው ነጥብ ነው። የቆረበ ሰው ከሌላ ሰው ጋር ሰላምታ መለዋወጥ የለበትም የሚለው እዚህ ጋር የቤተ ክርስቲያናችን እውነተኛ መንፈሳዊ ጥበብ መረዳት ያስፈልጋል። ሰላምታ በራሱ የተከለከለ አይደለም። ለምሳሌ እመቤታችን ቅድስት ድንግል ማርያም ወደ ቅድስት ኤልሳቤጥ በገባች ጊዜ ሰላምታ አቅርባለች። ያ ሰላምታዋ መንፈሳዊና በበረከት የተሞላ ነበር። ነገር ግን ቤተ ክርስቲያን ቅዱስ ቁርባን ከተቀበልን በኋላ እንድንጠነቀቅ የምታስተምረን ምክንያቶች አሏት። አንደኛ፣ የአንደበት ቅድስና። ቅዱስ ቁርባን የተቀበልንበት አፍና አንደበት የተቀደሰ ነው። ስለዚህ ወዲያውን ወደ ዓለማዊ ከንቱ ወሬ፣ ሳቅና ዋዛ ፈዛዛ መግባት የተቀበልነውን ጸጋ ያሳንሰዋል። ሁለተኛ፣ አካላዊ ንክኪ። በከንፈር መሳሳም ወይም አካላዊ ንክኪዎችን ማድረግ በዚህ አፍ ቅዱስ ሥጋውንና ክቡር ደሙን ስለተቀበልንበት ለምስጢሩ ክብር ሲባል በጥንቃቄ መራቅ ተገቢ ነው። ስለዚህ ሙሉ በሙሉ ሰላምታ መከልከል ሳይሆን ትኩረታችን ከእግዚአብሔር ወደ ዓለም እንዳይዛወር ማድረግ ነው። ሰላምታ መስጠት አስፈላጊ ከሆነ አንገትን በመድፋት እግዚአብሔር ይመስገን በማለት በአክብሮት ማለፍ ይቻላል። ልባችን፣ አእምሮአችን በምስጋና እንዲሞላ ማድረግ የቆረበ ሰው ዋነኛ ተግባር ነው። በሶስተኛ ደረጃ የቆረበ ሰው ሲመገብ ማስተረፍ የለበትም የሚለው ሲሆን ይህ ሶስተኛው አከራካሪ ጉዳይ ነው። የቆረበ ሰው ሲመገብ ማስተረፍ የለበትም የሚለው ይህ አስተሳሰብ በብዙ ቤተሰቦች ዘንድ ይነገራል። የዚህ አስተምህሮ መነሻ የቁጥብነትና የምስጋና ስርዓት ነው። አንድ ምእመን የተቀበለውን መንፈሳዊ ምግብ ወይንም ቅዱስ ቁርባን በአክብሮት እንደተቀበለ ሁሉ እግዚአብሔር ለሥጋዊ አካሉ የሰጠውን ቁሳዊ ምግብ በአክብሮት መቀበል አለበት። ነገር ግን ምግቡ ከተረፈ አያስተርፍ የሚባል አስገዳጅ ቀኖናዊ ሕግ የለም። እንዲያውም የተረፈውን ምግብ ሌላ ሰው ቢመገብ የበረከቱ ተካፋይ ይሆናል። እዚህ ጋር ቤተ ክርስቲያን የምታስተምረው ዋና ነገር መጥኖ መመገብ፣ የሚበቃንን ያህል ቀርተን መመገብ ከብክነት ይጠብቀናል። ራስን መግዛት፣ በምግብ ጊዜ ቢሆን ቅጣትንና ስርዓትን ማወቅ የመንፈሳዊ ሰዎች ባህሪ ነው። ስለዚህ ማስተረፍ በራሱ ኃጢአት አይደለም። ነገር ግን ምግብን ማባከንና ያላቅም ማግበስበስ ከመንፈሳዊ ቁጥብነት ውጭ ስለሆነ በጥንቃቄ መመገብ ይገባል ስትል ነው። በአራተኛ ደረጃ ሕፃን ልጅ ክርስትና ሲነሳ አቋቋሚ አስፈላጊ ነው የሚለው ነው። አራተኛውና አምስተኛው ነጥብ ሕፃን ልጅ ክርስትና ሲነሳ
አቋቋሚ የሚባል ወዳጅ ዘመድ ይጠራል። እናት ብቻዋን ሄዳ ማስፈጸም አትችልም ማለት ነውን? በመጀመሪያ ደረጃ አቋቋሚ የሚለው ቃል የባህል ወይም የልማድ እንጂ የቤተ ክርስቲያን ቀኖና መጠሪያ አይደለም። ነገር ግን የክርስትና አባት ወይም የክርስትና እናት መኖር የሥርዓተ ጥምቀት አስገዳጅና ዋና አካል ነው። እናት ብቻዋን ሄዳ ማስጠመቅ የማትችለው አቋቋሚ ስለሌለ ሳይሆን የክርስትና አባት ወይም እናት ስለሚያስፈልግ ነው። ምክንያቶቹን ደግሞ እንዲህ ሲሉ አባቶቻችን ይዘረዝሩልናል። አንደኛ ምስክርነትና ዋስነት። ሕፃኑ ገና ሕፃን በመሆኑ ሃይማኖቱን መመስከር አይችልም። ስለዚህ የክርስትና አባትና እናት በሕፃኑ ፋንታ ሆኖ ይህ ልጅ በኦርቶዶክስ ተዋሕዶ ሃይማኖት እንዲያድግ እንዲማርና ሥርዓቷ እንዲጠብቅ እኔ ዋስ ነኝ ብሎ በሥላሴ ፊት ቃል ይገባል። በሁለተኛ ደረጃ የጥምቀት ሥርዓት ነው። ካህኑ በጥምቀት ወቅት እመን እያለ ጥያቄ ሲያቀርብ በሕፃኑ ፋንታ አምናለሁ ብሎ የሚመልሰው የክርስትና አባቱ ወይም እናቱ ነው። ሦስተኛው መንፈሳዊ ወላጅነት ሲሆን የሥጋ ወላጆች ምግብና ልብስ እንደሚያቀርቡ ሁሉ የክርስትና ወላጅ ደግሞ ሃይማኖትን የማስተማር ወደ ቤተ ክርስቲያን የመውሰድ መንፈሳዊ ኃላፊነት አለበት። በመጨረሻም እዚሁ ላይ የምንረዳው በቤተ ክርስቲያናችን ያሉ ብዙ ልማዶች መልካም መነሻ ቢኖራቸውም ከእውነተኛው የቤተ ክርስቲያን አስተምህሮና ቀኖና ጋር አመቻችቶ መያዝ ያስፈልጋል። የዛሬው ትምህርታችን ይህን ይመስል ነበር።